እንዴት ናችሁ? ደህና ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። እሺ ነቢል ቅራልን። ባረከላሁ ፊክ ወጀዛከላሁ ኸይራ። ኡስታዝ አንድ 2 ደቂቃ ከዛ ንግግር አድርጉልና አዲስ አለም እንዳንካላችሁ። ወይ ኡስታዚና እንዴት ናኩስ? ሰላም አለይኩም። እንዴት አረፈዳችሁ? ሁላችሁም ሰላም ብያለሁ። እስከሚመለስ እስከሚቀራልን ድረስ ጥያቄ መጠየቅ ይቻላል። አሁን ከተናገርከው ላይ ያው ንጽጽር እኔ ብዙ እንትን ባይለኝም ኮምፔር ለማድረግ ሳይሆን ቤዝዶን ሁለቱም አንድ አይነት ስለ ነቢዩ ኢሳና ኢየሱስ የሚነሱ ነገሮች አሉና ሁሉም ተወዳጆች የሚያነሱት የሚለየው ነገር አልገደሉትም አልሰቀሉትም ብሎ ፈጣሪያችን አላህ በተናገረው መሰረት ነው። ነቢያቶቹ ዋሽተዋል ማለት እንችላለን ወይ የተጻፈው የነሱ መጽሐፍ አይደለም ብለን ነው መናገር የምንችለው። ቢኮዝ የነሱ መጽሐፍ ሆኖ ሳለ እነሱ ሰቅለውታል ገለውታል አብሶ አራቱም መጽሐፍ ላይ ላይክ ቤዝ ብለው የተተረከበት ትርክት አለና what do you think እሱ ጋር ያለውን ለማየት ያህል ነቢያቶችም ሐዋርያቶችም አልዋሹ። ነገር ግን መጽሐፉ ላይ የሰው ቃል ተጨምሮበታል ተበርዟል። እዚህን አላህ ሱብሓነሁ ወተዓላ እንዳልተገደለ እንዳልተሰቀለ ይነገራል። እና ነቢያቶቹና ሐዋርያቶቹ አማኝ ናቸው፣ ንጹህ ናቸው፣ ከዚህ ነገር የጸዱ ናቸው። ሙስሊም እንደሆኑ ቃል በቃል በቁርአን ላይ ተቀምጧል። ይሄ ነው። እሺ ይሰማል? አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ኡስታዝ እንዴት ነህ? እንዴት ነህ? ኡስታዝ አለሁ አልሐምዱሊላህ። ወንድሞቼ እንዴት ናችሁ? ሐሰኖ ሁላችሁም እህት ወንድሞች ሰላም ብያለሁ። በጣም ከታች ግቢ ግቢ ሲሉኝ ነው የገባሁትኝና መግባቴ ካልቀረ አንድ ነገር ተናግልኝ ልውለድ። ኡስታዝ ሱሐፍ በለኝና መልካም የሰራ ሰው ለነፍሱ ነው፣ ያጠፋም ሰው በእርሷ ላይ ነው። ጌታህም ለባሎቹ በዳይ አይደለም ይላል ቅዱስ ቁርአናችን ላይ አይደለ? ምን ለማለት ይፈልገው ነው? አንድ ሰው ቢጸድቅ ለራሱ ነው፣ ኃጢአት ቢሰራ በራሱ ላይ ነው ነው። ጥሩ ቢሰሩ ለራሳቸው አይደለም ይላልና አሁን ላይ በጣም ብዙ ነገር እያየሁኝ ነውና መልካም ወንድም እህቶች ነው መልካም ነገር ብናለግ መልካም ነገር ብንጽፍ ከጠዋት ጀምሮ ነበርኩኝ ረጅም ሰዓትና ብዙ ቦታዎች ላይ መልካም ነገሮችን ብንጽፍ ነው ቅዱስ ቁርአናችን ማዘንን ነገር ባናለግ እላለሁ። እንዲሁ በእኛ በሙስሊሞች ስም ሆነው የሚሉትን ደግሞ ጀስት ሌቪቲ ነው እኛ እነሱን አይደለንም ብለን ዝም ማለት ብንችል እላለሁና ይህንን ያነሳሁት ከዛ አንጻር ነው ስለማያቸው እና ሀፉን እስታስሱ ትክክል ነሽ። የሰዎች ጥሩ ቃል መናገር ነው ያለብን። አላህ በቁርአን ላይ ወቁሉ ሊናሲ ሑስነን ይላል። ለሰዎች ሁሉ መልካምን ንግግር ተናገሩ ይላል። አማኝ የሚሆነው አማኝም ባይሆኑ ራሱ መልካምን ንግግር ተናገሩ ነው ያለ አላህ። ወቁሉ ሊናሲ ሑስነን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቁል ኸይረን ተግና ወስኩት ዐን ሸር ተስለም አሉ። ወላሂ ንግግራቸው እጥር መጠን ያለ እኮ ቁል ኸይረን ተግነም ወስኩት ዐን ሸር ተስለም አሉ። መልካምን ተናገር አትራፊ ትሆናለህ፣ ክፉ ከመናገር ተቆጠብ ሰላም ትሆናለህና አሉ። ያሰላም የሰው ልጅ በህይወቱ እንዴት መናገር እንዳለበት ሙሉ ውጥር ብትን አድርገው በአንዲት ቃል ገለጹት። ቁል ኸይረን ተግነም መልካምን ተናገር ታተርፋለህና፣ ወስኩት ዐን ሸር ተስለም ክፉ ከመናገር ተቆጠብ ሰላም ትሆናለህና። ከሰዎችም ዘንድ ሆነ ከአምላክም ዘንድ አትራፊ መሆን ከፈለክ ሰላም መሆን ከፈለክ ይሄን ህግ ተከተል። በማንኛውም ንግግርህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? አው ከማ የቁል አላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወላ ተስተዊ አልሐሰነቱ ወላ ሰይአ ኢድፈዕ ቢለቲ ሂየ አሕሰን። መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም በፍጹም አለ።
መጥፎ ጸባይ ይዞብህ የመጣን አንተ በጥሩ ጸባይ መልሰው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ለይሰ ልሙእሚኑ ቢጣዓን ወላ ቢላዓን ወላ ቢልፋሒሽ ወላ ቢልበዚእ አሉ። ሙስሊም ተራጋሚ አይደለም፣ ሙስሊም ተሳዳቢ አይደለም፣ ሙስሊም ዘላፊ አይደለም፣ ሙስሊም ክፉ ቃል ተናጋሪ አይደለም። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ነበር ህጋቸው፣ ይሄ ነበር ስርዓታቸው። ሰዎች መጥፎ ቢናገሯቸው ራሳቸው አይመልሱም ነበር። መልስ የሚመጣው በቁርአን ላይ ነው። እብድ ነህ ባሏቸው ጊዜ አይ እኔ እብድ አይደለሁም ኧረ ብለው እንዳልመለሱ ታውቃላችሁ። ገጣሚ ነህ አሏቸው፣ አይ እኔ ገጣሚ አይደለሁም። ጠንቋይ ነህ አሏቸው፣ እኔ ጠንቋይ አይደለሁም። ላንዲ ብለው አይመልሱም። የሚገርማችሁ በል የተባሉትን ብቻ የሚሉ ናቸው። መልስ የሚሰጥላቸው አላህ ነበር። እብድ ናቸው ባሉ ጊዜ ወማ ሷሒቡኩም ቢመጅኑን ብሎ አላህ ነው የመለሰላቸው። ይህ ጓደኛቸው እብድ አይደለም ብሎ መለሰላቸው። ወማ ሁወ ቢቀውል ሻዒር የገጣሚ ንግግር ነው የምትናገረው ብለው በዘለፏቸው ጊዜ ይህ የሚነግራቸው ንግግር ሙሐመድ የገጣሚ ንግግር አይደለም፣ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከእኔ ዘንድ የተወረደ ነው ብሎ መልስ የሚሰጥላቸው እሱ። ካሂን ባሏቸው ጊዜ ወማ ሁወ ቢቀውል ካሂን ሁሉ ነገር የሚመልስላቸው አላህ ነበር። ምን ያክል አኽላቅ እንዳላቸው ለሚሰድባቸው መልስ አይሰጡም ልላቸው ፈልጌ ነው። ለሚሰድቧቸው ለሚዘልፏቸው መልስ አይሰጧቸውም ነበር። የሚገርማቸው ቀደምት ነቢያቶች ራሳቸው ነበሩ የሚመልሱት። ወዲያው ክፉ ቃል ሲናገሯቸው ጊዜ መለስ ብለው ይመልሱላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አይመልሱም። ለምሳሌ ኑሕን እንውሰድ፣ ሁድን እንውሰድ። በሱረቱል አዕራፍ ላይ ተገልጿል። ቃለ ልመለኡ ሚን ቀውሚሂ ኢና ለነራከ ፊ ሰፋህ። ሰላም ነው አለው ይመስገን። ሰላም ነው አለን አልሐምዱሊላህ። እሺ አለው የሆነች ትንሽ ጥያቄ ነበረኝ ጠይቅ እችላለሁ? የነብዩ ሙሐመድ አምላክ ነው ብላችሁ ነው የምታምኑት እናንተ ወይስ? ማለት ብዙ ሰው ጠይቄያለሁ ግን አልመለሱልኝም። እዛ ነው ወይስ ምንድን ነው?